ደም ማነስ ያለው ሰው ደም ብዛት ሊኖረው እንደሚችል ያውቃሉ? ሰላም ጤና ይስጥልኝ። ዶክተር አሮን እባላለሁ። በሙያዬ ጠቅላላ ሐኪም ሲሆን በምሰራበት ቦታ አንዳንድ የማገኛቸውን አስተሳሰቦች፣ አመለካከቶችና አጋጣሚዎች እያነሳሁ ልነግራችሁ መጥቻለሁ። ዛሬ ላወራችሁ የመጣሁት አንድ ስላስገረመኝ ታሪክ ነው። ገና ስራ ከጀመርኩ 2 ወር ምናምን ቢሆነኝ ነው የዛን ጊዜ እና አንድ ተለቅ ያሉ ሴትዮ ልጆቻቸው ይዘዋቸው እኔ የምሰራበት ክሊኒክ ጎራ ይላሉ። ትንሽ ካወሩኝ በኋላ ጠቅላላ ምርመራ እንደሚፈልጉና ልጆቻቸው እሱም ብለውም ወደዚህ እንዳመጧቸው ይነግሩኛል። እኔም ምርመራውን አድርጌላቸው ውጤት ከደረሰ በኋላ ያላቸውን ችግሮችም ጥሩ ነገሮችም አንድ በአንድ ማስረዳት ጀመሩ። የደም ግፊታቸው ጨምሮ ነበረና ከሱ ጀምሬ ሳስረዳቸው አዎ እሱ እንኳን ከዚህ በፊት ተነግሮኛል አሉ። ስለ እሱ የተወሰኑ ነገሮች መክሬያቸው የደም ምርመራዎቹ ውጤቶችን ማየት ጀመሩ። የዛን ጊዜ ደም ማነስ እንዳላቸው ተረዳሁ። እናም ደም ማነስ እንዳላቸው ደግሞ ነገርኳቸው። የዛን ጊዜ ነው በድንጋጤ አሁን ደም ብዛት አለሽ አላልከኝም እንዴ? ደም ማነስ እንዴት ይኖረኛል አሉ። የዛኔ ነው በአማርኛው ቃላት አጠቃቀማችን ደም ብዛትና ደም ማነስ ወደኛ ሲተረጎሙ የተለያዩ በሽታዎች እንደሆኑና አንዱ የአንዱ ተቃራኒ እንዳልሆነ ሰዎች ሊረዱ እንደማይችሉ የተረዳሁት እና ለእኔም በጣም ግልጽ የሆነ ነገር ለእሳቸው በጣም እንዴት ግራ ሊያጋባ እንደሚችል ተረዳሁ። በሴትዮዋ ፊት ላይ ከግራ መጋባቱም በላይ ይህ ሰውዬ የሚለውን አያውቅም እንዴ የሚል ጥያቄ እንደፈጠረባቸው ገብቶኝ ነበር። እናም ከስር መሰረቱ ጀምሬ ማስረዳት ጀመርኩ። የሁለቱ ልዩነት፣ የሁለቱ በሽታዎች ትርጉም ምን እንደሆነ ላስረዳቸው የሞከርኩ ነበር። ግን ብዙ ሞክሬም አልተዋጠላቸውም ነበር። በሳቸው ብቻ አላቆመም ይህ ጥያቄ። ብዙ ታካሚዎች በዚህ ጉዳይ የተለያየ አስተሳሰብ፣ የተሳሳተ አመለካከትና እምነት አላቸው። ለዛም ነው ዛሬ ቀለል ባለ አማርኛ ሰውን በሚገባው መልኩ የእነሱን ልዩነት፣ ምን አይነት በሽታዎች እንደሆኑ ለማስረዳት የመጣሁት። ደም ግፊት ምን ማለት ነው? ደም ግፊት ማለት በምሳሌ ባስረዳችሁ ደም ስርን እንደ ቧንቧ መስመር እናስብ። ቧንቧ መስመር ውስጥ ደግሞ ውሃ ይሄዳል። ውሃው በቧንቧው መስመር ውስጥ በሚንቀሳቀስበት ጊዜ የሚያሳርፈው ግፊት አለ። ያ ግፊት በተለያዩ ነገሮች ሊቀያየር ይችላል። አንደኛ የውሃው ብዛት፣ ሁለተኛ የቱቦ ጥበት ወይም ስፋት፣ ሶስተኛ ደግሞ የሚላክበት ጉልበት። ሰውነታችን ውስጥም ደም እንደ ውሃ መስመር ነው የሚንቀሳቀሰው። ተመሳሳይ የሆነ የግፊት ህጎችን ይከተላል። እናም የደም ውስጥ ያለን የውሃ መጠን፣ የደም ስሮቻችን ጥበት እና ደግሞ የልባችን የምትገፋበት ጉልበት የደም ግፊታችንን ይወስኑታል። ደም ማነስስ ምንድን ነው? ደም ማነስ ማለት ደግሞ ደም ውስጥ ከሚገኙት ህዋሳት መካከል ዋና የሆነውና በብዛት የሚገኘው ቀይ የደም ህዋስ መጠኑ ሲያንስ ነው። ቀይ የደም ህዋሳት ኦክሲጅን ተሸካሚ የሚባሉት ናቸው። ከሳምባችን ኦክሲጅን ተሸክመው ወደ ተለያዩ የሰውነታችን ክፍሎች የሚያስተላልፉ ናቸው። መጠናቸው በሚያንሱበት ጊዜም ኦክሲጅን ወደ ተለያዩ የሰውነታችን ክፍሎች የሚሄድበት ፍጥነት ይቀንሳል። ምልክቶቹም ከእሱ ጋር የተያያዙ ናቸው። ስለዚህ በጠቀስኩት መሰረት ሁለቱ የማይገናኙና የተለያዩ ህመሞች እንደሆኑ መረዳት ትችላላችሁ። አንዱ የአንዱ ተቃራኒ መሆን አይችልም። ምልክታቸውም እንደዚሁ ይለያያል። ደም ግፊት ሲጨምር ራስ ምታት፣ በተለይም የራሳችን የኋለኛው ክፍል ላይ ህመም ስሜት መኖር፣ አይን ላይ ብዥ ማለት እና አንዳንዴ ደግሞ ምልክትም ላይሰጥ ይችላል። ደም ማነስ ሲኖር ደግሞ የድካም ስሜት፣ ማዞር፣ ጆሮ ላይ ድምፅ የመሰማት፣ አይን ላይ ብዥ ማለት አይነት ስሜቶች ሊሰሙ ይችላሉ። የሚያመጧቸውን ነገሮች ደግሞ ስናይ ደግሞ መጀመሪያም ከደም ግፊት ስንጀምር ደም ግፊትን ሊያመጡ የሚችሉ ነገሮች አንደኛ የእድሜ መጨመር፣ ሁለተኛ አመጋገብ ላይ ጨውን፣ ቡናን አብዝቶ መውሰድ፣ ሌላ ከእንስሳት የሚመጡ ቅባቶችን አብዝቶ እና አዘውትሮ መውሰድ፣ ሌላ ደግሞ ደም ስርን የሚጎዱ ነገሮች ለምሳሌ የተጠበሱ ነገሮችን፣ ስኳርን አብዝቶ መመገብ እናም በፋብሪካ ፕሮሰስ የሆኑ ነገሮችን አዘውትሮ መውሰድ ሊጠቀሱ ይችላሉ። ደም ማነስ ግን ሊመጣ የሚችለው አንደኛ ከፍተኛና ፈጣን የሆነ መድማት ሲኖር ወይም ቀስ በቀስ በረጅም ጊዜ ከተለያዩ የሰውነታችን ክፍሎች ትናንሽ መድማቶች በሚኖሩበት ሰዓት፣ በቂ የሆነ አይረንን ከምግባችን ውስጥ አለማግኘት፣ የተለያዩ ቀይ የደም ሴል የሚሰሩባቸው ንጥረ ነገሮች በምግባችን ውስጥ ማጣት፣ ሌላ ደግሞ የአጥንት መቅኒ ችግሮች ሲኖሩ፣ የደም ካንሰሮች ሲኖሩ ወይም ከካንሰር ውጭ የሆኑ በዘር የሚተላለፉ የተለያዩ የደም ሴሎች ችግር ሲኖሩ እነዚህ ሊጠቀሱ ይችላሉ። የሚላኩት ምርመራዎችም የሚሰጡትን መድኃኒቶች ለሁለቱም በሽታዎች የተለያዩ ናቸው። ለደም ግፊት ወይም ለደም ብዛት የሚሰጡት መድኃኒቶች የደም ስሮችን ለማስፋት የደም ግፊቱን በመቀነስ
የሚሰሩ ናቸው። ለደም ማነስ የሚሰጡት መድኃኒቶች ግን የቀይ የደም ሴልን ለማብዛት የሚሰጡ ናቸው። ቀይ የደም ህዋሳት አነሱ ማለት የደም ግፊት ቀነሰ ማለት አይደለም። ደማችን በአብዛኛው በውሃ ነው የተሰራው። ደም ግፊት ቀነሰ ማለት ደግሞ ደም ማነስ አለ ማለት አይደለም። ሁለቱን ህመሞች ለይቶ ማየት ያስፈልጋል። የጤና ባለሙያዎች ይህንን ለታካሚዎቻቸው ማስረዳት ይገባቸዋል። ምክንያቱም በተለያዩ አጋጣሚዎች ኢቭን አይረን ውሰዱ ሲባሉ የደም ግፊቴን ይጨምራል ብለው እምቢ የሚሉ ፔሸንቶች እንዳሉ መረዳት አለ። የዛሬው መልእክቴ ይሄ ነበረ። ከቀጣይ ቪዲዮ ሰላም።